2016 ላይ ነበረ ሃይፐርታይሮይዲዝም አለብሽ የተባልኩት እና በጣም የልብ ምቴ በጣም ፈጣን ነበረ። እሱን ተከትሎ ደግሞ ልቤ በጣም በሚመታ ጊዜ የጭንቀት ስሜት ነበር፣ ዲፕሬሽን፣ እንቅልፍ መተኛት አልችልም ነበር። ለ4 ሰዓት ለ5 ሰዓት አልጋ ውስጥ ስገላበጥ ነበር እንትን እምለው። አንዳንዴ እንደሆነም ሳልተኛ የሚነጋብኝ ጊዜ ነበረ። ክብደቴ በጣም በከፍተኛ ሁኔታ ነው ቀንሶ የነበረው። የወር አበባዬ የተዛባ ነው። 15 ቀን ሳምንት ሌት እየሆነ በቃ እየቆየ ነበር የሚመጣው። ዝብርቅርቅ ያለ የወር አበባ ሳይክል ነበረኝ። በዛ ላይ ደግሞ እጄ ሳምታይምስ እንደዚህ ይንቀጠቀጣል እና እነዚህን ሁሉ ምልክቶች አስተናግጃለሁ። እናንተም ይህን ቪዲዮ ቁጭ ብላችሁ የምታዩ ሰዎች ተመሳሳይ ምልክቶች ካሉባችሁ ወይም ደግሞ ተመሳሳይ ህመም ካለባችሁ ብቻችሁን አይደላችሁም። በጣም ብዙ ሴቶች በሆርሞን መዛባት ችግር በዓለም ዙሪያ በጣም ይቸገራሉ እና ዛሬ እዚህ ቪዲዮ ላይ የማቀርብላችሁ ከሃይፐርታይሮይዲዝም እንዴት ምልክቶቹ እየተሻሉኝ እንደመጡ፣ ታይሮይድ ሆርሞኔ እንዴት ኖርማል እንደመጣ ለእናንተ ይጠቅማል ያልኳቸውን ነገሮች በሙላ አካፍሏቸዋለሁ። እስከ መጨረሻው ተከታተሉኝ። መጀመሪያ ሃይፐርታይሮይድ አለብሽ ስባል ያልሞከርኩት ነገር የለም እና የዛን ጊዜ ባለማወቅ ነው ማለት ዝም ብዬ ኦንላይን ላይ የማያቸውን ነገሮች ሁሉንም ነገር ነበር የምሞክረው እና ከሞከርኳቸው ነገሮች አንዱ ለ2 ዓመት ቬጂቴሪያን መሆን ነው። እሱን ሞከርኩኝ። የሆነ በቃ ይሄ ምግብ መጥፎ ነው ምናምን ሲባል የሚባሉትን ነገሮች በሙላ አቆማለሁኝ። ግን ጂአይ ማፕ እና ደሽ ቴስት እስካደርግ ድረስ ስለ ሰውነቴ ማወቅ አልቻልኩም ነበር። የማደርጋቸው ነገሮች በሙላ በግምት ነበሩ። 2016 ላይ በፈረንጆች ማለት ነው ሃይፐርታይሮይዲዝም አለብሽ ከተባልኩ በኋላ ዶክተር የሰጠኝ 2 ኦፕሽን ነበረ። አንደኛ መድኃኒት መውሰድ ነው። መድኃኒቱን እየወሰድኩ እየተከታተልኩ እያለ ደግሞ ሌላ ኦፕሽን አለ ተባልኩኝ። እሱ ኦፕሽን ደግሞ ምንድን ነው? ራዲዮ አክቲቭ ትሪትመንት የሚባል ነው። የታይሮይድ ግላንዱን ሙሉ ለሙሉ ዲስትሮይ ያደርገዋል፣ ያጠፋዋል። ከዛ በኋላ ግን የታይሮይድ ግላንዱ የሚያመነጨውን ሆርሞን የሚተካ ሲንተቲክ ሆርሞን ፎሬቨር የሚወሰድ እሱን የሚል ኦፕሽን ነበር የተሰጠኝ። እኔ ግን ውስጤ አልተቀበለውም። ምክንያቱም የሆነ በውስጤ እንደዚህ ነገር አታምሜ አላቅም። ስለዚህ የሆነማ መፍትሄ ይኖረዋል ብዬ በውስጤ አስብ ነበረ። ስለዚህ መጀመሪያ ያደረግኩት ነገር ፋንክሽናል ሜዲሲን ወይም ፋንክሽናል ዶክተር ጋር ሄጄ በጣም ብዙ ምርመራ አደረግኩኝ። ካደረግኳቸው 2 ምርመራዎች አንደኛው ጂአይ ማፕ ይባላል። ጂአይ ማፕ ዳይጀስቲቭ ሲስተሜን ወይንም ደግሞ ምግብ የሚፈጨው አካል የእሱን ሁሉ ኢምባላንስ ካለ ብሎ ቼክ ነው የሚያደርገው። ሁላችሁም እንደምታውቁት ዳይጀስቲቭ ሲስተማችን ወይም ሆዳችን ውስጥ ባክቴሪያ አለ። እነዚህ ባክቴሪያዎች የሚጠቅሙ ምግብ ለመፈጨት ሂደት ላይ የሚጠቅሙ ባክቴሪያዎች ናቸው። ነገር ግን ቁጥራቸው ሲያንስ መኖር ካለበት በታች ሲሆን ወይ ደግሞ ቁጥራቸው ሲበዛ የጤና ችግር ያመጣሉ። ለምሳሌ የሆድ መነፋት፣ ከምግብ በኋላ አለመመቸት፣ ይሄ ጨጓራዬን አመመኝ የምንላቸው ነገሮች በሙላ ሆዳችን ውስጥ ያሉት ባክቴሪያዎች ባላንስ ሳያደርጉ ሲቀር የሚመጣ ነው። ስለዚህ የጂአይ ማፕ የሚባለው ቴስት ያንን ሁሉ ቴስት ያደርጋል። ኖርማል ነው ወይ ባላንስድ ነው ወይ ሆዳችን ውስጥ ያሉት ባክቴሪያዎች የሚለውን ቼክ ያደርጋል እና 70% የሚሆነው ደግሞ በሽታ የመከላከል አቅማችን ያለው ሆዳችን ውስጥ ነው። ሲቀጥል ደግሞ 20% የታይሮይድ ሆርሞን ፕሮሰስ የሚደረገው ሆዳችን ውስጥ ነው። እንግዲህ አስቡት፣ ሆዳችን ጤነኛ ካልሆነ ሊያስከትል የሚችለውን ችግር እንግዲህ አስቡት። ያደረግኩት ጂአይ ማፕ ቴስት ነው። ጂአይ ማፕ ቴስት ካደረግኩ በኋላ ውጤቱ የሚያሳየው እውነትም ባላንስድ አልነበረም። ባክቴሪያዎቹ ሆዴ ውስጥ የነበሩት ባክቴሪያዎች፣ ምግብ ለመፈጨት የሚረዱት ባክቴሪያዎች ባላንስድ አልነበረም። ስለዚህ አንድ ችግር አወቅኩኝ ማለት ነው። ሁለተኛው ደግሞ ያደረግኩት ቴስት ደሽ ቴስት ይባላል። ደሽ ቴስት ደግሞ የሚባለው ሰውነታችን ውስጥ ያሉትን ሆርሞኖች ባላንስ መሆናቸውን ቼክ ያደርጋል። ስትረስ ሆርሞን ኮርቲሶል የሚባለውን ኮርቲሶል ስትረስ ሆርሞን ነው። ስትረስ ስንሆን ሰውነታችን ሪሊዝ የሚያደርገው ሆርሞን ነው እና እሱ ባላንስድ ነው ወይስ ከፍተኛ ነው ወይ ሰውነታችን ውስጥ ያለው የሚለውን ነገር በሙላ ቼክ የሚያደርግ ማለት ነው። እነዚህን ማድረጌ ስለ ሰውነቴ በጣም ኢምፖርታንት የሆነ ነገር እንዳውቅ አደረገኝ። ምንድነው ሰውነቴ ውስጥ የበዛው ያነሰው የሚለውን ነገር
እንዳውቅ አደረገኝ። ለምሳሌ አሁን ቫይታሚን ቢ12 እጥረት እንደነበረብኝ በዚህ ምርመራ ነው ያወቅኩት። አንደኛ የወሰንኩት ነገር ምንድን ነው? ዳይጀስቲቭ ሲስተም ላይ ምንም ምግብ የሚፈጨው አካሌን ባላንስድ ያልሆነውን ነገር ባላንስ ማድረግ ነው፣ ማስተካከል ነው። ይህንን ለማድረግ ምን ላይ ፎከስ አደረግኩ መሰላችሁ? አንደኛ የሞቀ ምግብና ለመፍጨት ቀላል የሆነ ምግብ መመገብ፣ አረንጓዴ አትክልቶችን መመገብ። ምክንያቱም እንደምታውቁት አረንጓዴ አትክልቶች በጣም በፋይበር ሪች ናቸው። ፋይበር ደግሞ የዳይጀስቲቭ ሲስተምን የሚያግዝ ነው። ስለዚህ እነሱ አይነት ምግቦች ላይ ማተኮር ጀመርኩኝ። ሁለተኛ ደግሞ ሲሲኤፍቲ፣ ኪውመን፣ ኮሪያንደር እና ፌነል ሲድ አንድ ላይ ተደርጎ የሚሰራ እንደ ሻይ ነው የሚጠጣው። በአማርኛ ደግሞ ድንብላል፣ የኪውመን ከሙን እና የእንስላል ፍሬ ነው እና ይሄ በአዩርቬዳ በደንብ የታወቀ ለዳይጀሽን የሚጠጣ ሻይ ነው እና እሱን መጠቀም ጀመርኩኝ። ከዛ በመቀጠል ደግሞ ይሄ ፕሮሰስድ የሚባል ምግብ ሲጀመርም አልበላም ነበረ፣ ግን አሁን የበለጠ እንድጠነቀቅ አደረገኝ። ሰው እነሱን ኮምፕሊትሊ ከህይወቴ ውስጥ አስወገድኩኝ። ጣፋጭ ነገር በጣም ቀነስኩኝ። ጨው፣ ሃይፐርታይሮይድ ያለበት ሰው አዮዲን የበዛበት ነገር ጥሩ አይደለም፣ ሰው እሱንም ቀነስኩኝ እና ከምግብ ዘይት ደግሞ ይሄ እንደ ካኖላ እንደ ኮርን ኦይል የመሳሰሉትን በአጠቃላይ ነው ያስወገድኩት እና ምን መጠቀም ጀመርኩ? ኦሊቭ ኦይል እና አቮካዶ ኦይል ለጤና በጣም ጥሩ ስለሆኑ እነሱን መጠቀም ጀመርኩኝ። በዛ መንገድ ዳይጀስቲቭ ሲስተሜን አስተካከልኩኝ ማለት ነው። ሁለተኛው ነገር ደግሞ ስትረስን ማስወገድ ወይንም ደግሞ ስትረስን ሪሊፍ ማድረግ ነው። ምክንያቱም ስትረስ እና የታይሮይድ ችግር በጣም ተያያዥነት አላቸው። ስትረስ የታይሮይድ ችግር ብቻ ሳይሆን የሚያመጣው የልብ ችግር ያመጣል፣ የደም ግፊት ይጨምራል። ብዙ ችግሮች፣ ብዙ የበሽታ መነሻዎች ስትረስ ነው እና ስትረስን በተቻላችሁ መጠን ሪሊፍ ማድረግ ነው። ለምሳሌ በጣም በሚጨንቃችሁ ሰዓት፣ ስትረስድ በምትሆኑ ሰዓት ወክ ማድረግ፣ ወደ ውጭ መውጣት፣ ንጹህ አየር መቀበል፣ የፀሐይ ብርሃን፣ ይሄ ሁሉ በእውነት ተፈጥሮ በጣም እንደ ተፈጥሮ የሚያክም ነገር የለም። እግዚአብሔር ሁሉንም ነገር በጣም ፐርፌክት አድርጎ ነው የፈጠረው እና ወጥታችሁ ንጹህ አየር ማግኘት፣ ፀሐይ ሲነካችሁ በጣም ስትረስ ሪሊፍ ያደርጋል ወክ ማድረግ። አለበለዛ ደግሞ ቤታችሁ ቁጭ ብላችሁ ወይንም የትም ቦታ ብትሆኑ ቁጭ ብላችሁ አየር በመሳብ ራሳችሁን ማረጋጋት በትንፋሽ። ትንፋሽ ራሱ መድኃኒት ነው። አየር መውሰድ፣ አየር ማስወጣት ስትረስን ሪሊፍ ለማድረግ። በእንደዚህ መልኩ ስትረስን ሪሊፍ ታደርጋላችሁ ማለት ነው። ሶስተኛ ደግሞ ማንሳት የምፈልገው ነገር ለሰውነት የሚጠቅሙ ንጥረ ነገሮች ከሰውነታችን ውስጥ እንዳይጎሉ እሱን ሜክሹር መሆን ነው። ለምሳሌ ቫይታሚን ዲ፣ አይረን፣ ማግኒዚየም፣ ቫይታሚን ቢ12፣ ዚንክ እና ሴሌኒየም በብዙ ጊዜ ከታይሮይድ ችግር ጋር ተያይዘው የሚነሱ ንጥረ ነገሮች ናቸው። ስለዚህ እነዚህን ነገሮች ከቻልን ከምግብ ካልቻልን ደግሞ ሰፕሊመንት በማድረግ እነዚህ ንጥረ ነገሮች ለጤና በጣም ስለሚያስፈልጉ፣ ለታይሮይድ ጤንነት ስለሚያስፈልጉ ማካታታችሁን እንዳትረሱ። እንቅልፍ በጣም ለጤንነታችን ወሳኝ የሆነ ነገር ነው። ስንተኛ ነው ሰውነታችን ራሱን የሚያድሰው፣ ሴሎች ራሳቸውን የሚያድሱት። ብዙ ነገር ሰውነታችን የሚሰራው ስንተኛ ነው። ስለዚህ ሰውነታችንን ማሳረፍ አለብን። በሰዓቱ ሁልጊዜ በተመሳሳይ ሰዓት መተኛት ያስፈልጋል። እኔ አሁን ራሴን በቃ ሁልጊዜ ማታ 10 ሰዓት ላይ እተኛለሁኝ፣ በፈረንጆች 10 ላይ ማለት ነው። እና እሱን ሰዓት ስላስለመድኩት ጠዋት ምንም አላርም ራሱ አያስፈልገኝም። ፀሐይ ሲወጣ እኔም ከእንቅልፌ እነቃለሁኝ። በቃ አይምሯችሁን እንዲህ በተመሳሳይ ሰዓት መተኛት ማስለመድ። ደግሞ በህይወቴ ያካተትኳቸው በጣም የተመቹኝ ልማዶች አንደኛ ስፖርት መስራት ነው። በሳምንት 4 ቀን 5 ቀን ጂም ሄጄ ስፖርት እሰራለሁ። ሁለተኛ ምንም እንደው በጣም አደገኛ ብርድ ካልመጣ በስተቀር ሁልጊዜ ወጥቼ ወክ አደርጋለሁ፣ ንጹህ አየር እቀበላለሁ። ፀሐይ ካለ ደስ ይለኛል። ጠዋት ቫይታሚን ዲ ያገኛለሁ። ፀሐይ ግን ከሌለ፣ አሁን ክረምት ነው፣ አብዛኛውን ቀናቶች ደመና ነው የሚሆነው። ግን እንደዛም ቢሆን
ጃኬትም ለብሼ ቢሆን ወጥቼ ንጹህ አየር እቀበላለሁ፣ ወክ አደርጋለሁ። ሌላው ነገር ምንድነው ቡና ነው የቀነስኩት። ቡና ካፊን አለው፣ የልብ ምት ይጨምራል። ቡና ስትጠጡ ሃይፐርታይሮይድ ደግሞ ሲኖርባችሁ ሃይፐርታይሮይድ በራሱ የልብ ምት እንዲፈጥን ያደርጋል። ሶ ቡና ስትጨምሩበት ደግሞ አስቡት። ስለዚህ አትጠጡ አይደለም እላችሁ፣ እኔም ስቲል እጠጣለሁኝ፣ ግን በጣም በጣም እንቺን በምታክል በትንሽዬ ሲኒ ነው የምጠጣው። እሱንም ሁል ቀን አልጠጣም። ላይክ በሳምንት 2 ቀን ግፋ ቢል 3 ቀን ነው የምወስደው እና እሱንም አስተካክያለሁ። ጣፋጭ ነገር ቀንሻለሁ። ስኳር አንዳንዴ ብቻ ነው የምጠቀመው። ኢንስቴድ ኦፍ ስኳር አሁን ሻይ ስጠጣ ማር አደርጋለሁኝ። እንደገና በምግብ ደግሞ ዘይቶችን ማይክሮዌቭ አልጠቀም። በተቻለ መጠን ኦርጋኒክ ምግብ ለመግዛት እሞክራለሁኝ፣ ወይም ደግሞ ነን ጂኤምኦ የሆኑ ምግቦችን ለመጠቀም እሞክራለሁ እና እነዚህ በጣም ጠቅመውኛል። ሌላው ደግሞ ያደረግኩት ነገር የወሊድ መቆጣጠሪያ ማቆም ነው። የወሊድ መቆጣጠሪያ ማቆሜ በጣም ሆርሞኔ እንዲስተካከል፣ ጤናዬ እንዲመለስ በጣም ረድቶኛል እና የአዩርቬዳ ዶክተሬም አድቫይስ ያደረገችኝ መጀመሪያ ጊዜ የወሊድ መቆጣጠሪያ እንዳቆም ነበር እና እሱን ምክር መስማቴ በጣም ጠቅሞኛል። ሁሉ ነገሮች ያለማቋረጥ ያለመሰልቸት ከ2 ዓመት በላይ ካደረግኩ በኋላ ስመረመር፣ አሁን ኦገስት ላይ ማለት ነው ስመረመር፣ መድኃኒት ሳልወስድ እንግዲህ ለ3 ወር ሳልወስድ ማለት ነው ተመረመርኩኝ። ታይሮይድ ሌቭሌ ኖርማል ነው። ኔቨር ኤቨር እንደዛ ሆኖ አያውቅም። አይደለም 3 ወር መድኃኒት አለመውሰድ ይቅርና 2 ሳምንት መድኃኒት ባልወስድ በአንድ ጊዜ ነው በቃ የሚወርደው ማለት ነው ቲኤስኤች ሌቭሌ እና ለመጀመሪያ ጊዜ ኖርማል ሆነ እና የላቡም ውጤት የኔንም የሚሰማኝን ነገር አረጋገጠልኝ። እኔ በጣም ጤነኝነት ነው የሚሰማኝ፣ ምልክቶቹ የሉብኝም እና ተስተካከለ። ከዚህ ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ድራፕ አድርጉልኝ። በተረፈ መልካሙን ሁሉ እመኝላችኋለሁ። ቻው።